ብዙዎቻችሁ ለፈተና አጥንታችሁ ባለመከለሳችሁ የተነሳ ውጤታችሁ ዝቅ ሲል ብዙ ጊዜ ይስተዋላል። እናም በዛሬው ቪዲዮአችን እንዴት አድርገን ውጤታማ የክለሳ ፕሮግራም ለፈተና ማውጣት እንደምንችል እያንዳንዱን በዝርዝር እናያለን። ከዚህ በፊት የጥናት ፕሮግራም ማውጣት በሚለው ቪዲዮአችን ብዙዎቻችሁ እንደወደዳችሁት ነግራችሁናል። ይህንን ቪዲዮ እንደምትወዱት ተስፋ አደርጋለሁ። እያንዳንዱን ስቴፕ ደግሞ በጥሞና ተከታተሉ። አጠቃላይ በዚህ ቪዲዮ የምናየው 7 ስቴፖች አሉ። እነዚህ 7 ስቴፖችን በመከተል ብቻ አሪፍ የሆነ ለፈተና የክለሳ ፕሮግራም እናወጣለን። ቀጥታ ወደ ቪዲዮ እንግባ። የመጀመሪያው ስቴፓችን የሚሆነው ሊስት ቶፒክ ወይም ደግሞ የምናጠናቸውን እያንዳንዱ ቶፒኮችን ሊስት ማድረግ ነው። ሊስት ለማድረግ ደግሞ እንደምትመለከቱት አይነት ሰንጠረዥ አዘጋጅቼላችኋለሁ። እሱንም ደግሞ በቴሌግራም ቻናላችን የምታገኙ ይሆናል እና በመጀመሪያ ደረጃ የምናደርገው ልንፈተነው ያለ ፈተና ካለ ወይም ደግሞ ከሳምንት ከሁለት ሳምንት በፊት ያለ ፈተና ካለ ያንን እዛ ፈተና ላይ ያሉ ቶፒኮችን የምናነባቸውን ወይም የምንከልሳቸውን ቶፒኮችን እያንዳንዱን ዘርዝረን የምንጽፍ ይሆናል ማለት ነው። በመጀመሪያ የምናደርገው ይሄን ብቻ ነው። እያንዳንዱን የምንከልሳቸውን ቶፒኮችን ሊስት እናደርጋለን ማለት ነው። ምክንያቱም ከዚህ በፊት ያንን ቶፒኮች ስለተማርናቸው ለክለሳ ነው አሁን እያዘጋጀናቸው ያለ ነው። ስለዚህ እያንዳንዱን እዚህ ሰንጠረዥ ላይ እኔ ሊስት እንዳደረኩት እናንተም ሊስት ታደርጋላችሁ ማለት ነው። ሁለተኛ ስቴፓችን የሚሆነው እያንዳንዱ ቶፒኮችን ራንክ እናደርጋለን ማለት ነው። የቀድሙ ሰንጠረዥ ላይ እያንዳንዱ ቶፒኮችን ሊስት እንዳደረግ ነው እዛው ሰንጠረዥ ላይ ደግሞ ራንክ እንድናደርግ እነዚህ 3 ቁጥሮች አሉ ማለት ነው። አንደኛ ቁጥር ላይ ራይት ካረግን ይሄ ቶፒክ በጣም የሚከብድ ቶፒክ ነው ማለት ነው። ሁለተኛ ላይ ራይት ካረግን ደግሞ መካከለኛ ነው። ሶስተኛ ላይ ራይት ካረግን ደግሞ ቀላል ቶፒክ ነው ማለት ነው። እና እያንዳንዱን ቶፒኮችን እንደዚህ ራንክ እናደርጋቸዋለን ማለት ነው። እዚህ ስክሪን ላይ እንደምታዩት እኔ ራንክ እንዳደረግኳቸው እናንተም ራንክ ታደርጋላችሁ ማለት ነው። ራንክ ማድረግ ለምን ይጠቅመናል ካላችሁ የትኛው ዊከስ ፓርታችሁ ወይም ደግሞ የትኛው እንደሚከብዳችሁና የትኛው ደግሞ ቀላል እንደሆነ እንድትለዩ ያደርጋችኋል ማለት ነው። ይሄም ደግሞ የትኛው ላይ ብዙ ታይም ማፍሰስ እንዳለባችሁ የትኛው ላይ ብዙ ጊዜያችሁን ማጥፋት እንዳለባችሁ ይጠቁማችኋል ማለት ነው። እና ሁለተኛ ስቴፓችን በዚህ እንጨርሳለን። ራንክ አድርገን ቶፒኮችን ራንክ አድርገን በዚህ እንጨርሳለን ማለት ነው። ሶስተኛ ስቴፓችን የሚሆነው ደግሞ የምንከለስበትን ሰዓት የምንመርጥበት ጊዜ ይሆናል ማለት ነው። ብዙ ጊዜ ለጥናት ፕሮግራማችን የምናጠናበትን ሰዓት እናወጣለን አይደለ? ልክ እንደዛው ለክለሳም የሚሆነንን ሰዓትን እንመድባለን ማለት ነው። ለክለሳ ደግሞ ያን ያህል ኢነርጂ አያስፈልገንም። ምክንያቱም ከዚህ በፊት ያነበብነውና የተማርነው ነገር ስለሆነ እኛ በጣም ካነበብን በኋላ ወይም ደግሞ አንድ ቶፒክ ካየን በኋላ በመጨረሻ አካባቢ መከለስ እንችላለን። ይህም ደግሞ የግድ ኢነርጂያችን ከፍ ያለበትን ሰዓት መምረጥ የለብንም። ነገር ግን ለእናንተ ለመከለስ የሚመቻችሁን ሰዓት መምረጥ አለባችሁ። ይህም ደግሞ ወዲያውኑ ወደ ተግባር እንድትገቡ ይረዳችኋል። ስለዚህ ስቴፕ 3 ላይ የምናገኘው የምናጠናበትን ወይም ደግሞ የምንከልስበትን ሰዓት መመደብ ይሆናል ማለት ነው። አራተኛው ስቴፓችን የሚሆነው ደግሞ ሳምንታዊ ፕላን ማድረጊያ ነው የምናዘጋጀው ማለት ነው። እሱንም ደግሞ ቴሌግራም ቻናላችን ላይ ስላስቀመጥኩላችሁ ያንን ፋይል ታገኛላችሁ። እሱ ላይ ሳምንታዊ ፕላናችሁን ትጽፋላችሁ ማለት ነው። ሳምንታዊ ፕላናችን በዚህ ሳምንት ምን ያህል መከለስ እንዳለባችሁ የትኛውን መከለስ እንዳለባችሁ ፕላን የምታደርጉት ፕላነር ነው ያዘጋጀውላችሁ ማለት ነው። እሱን የቴሌግራም ቻናል ላይ ታገኛላችሁ። እና ይሄ ሳምንታዊ ፕላናችን ደግሞ የሚጠቅመን የትኛው ዊከስት ኤሪያችን ወይም ደግሞ የትኛውን ከቨር አድርገናል ወይም ደግሞ አላረግንም የሚለውን እናያለን። ሌላኛው ደግሞ ይሄ ሳምንታዊ ፕላናችሁ ሳብጀክቶችን እየቀያየራችሁ እንድታነቡ ያሳያችኋል ማለት ነው፣ ወይም ደግሞ ይረዳችኋል ማለት ነው። ሌላኛው ደግሞ በዚህ ሳምንታዊ ፕላናችሁ ላይ የተካተተው ያለፉ ጥያቄዎችን የምትሰሩበትም ፕላን የተካተተበት ነው። ይህንንም ደግሞ እንደነገርኳችሁ የቴሌግራም ቻናል ላይ ታገኙታላችሁ። እሱን ዳውንሎድ አድርጋችሁ ወይም ደግሞ በሉክ ስላችሁትም ሊሆን ይችላል ወይም ፕሪንት አስደርጋችሁ ይህንን ዊክሊ ፕላንን መጠቀም ትችላላችሁ ማለት ነው። አምስተኛው ስቴፓችን የሚሆነው በምንከልስበት ጊዜ የ50-10 ሩል መከተል አለብን። የ50-10 ማለት ልክ እንደ ፖሞዶሮ ለ50 ደቂቃ ሪቫይዝ ካረግን በኋላ ለ10 ደቂቃ ብሬክ የምናደርግበት ወይም ደግሞ እረፍት የምንወስድበት ነው ማለት ነው። በዚህን ጊዜ የፖሞዶሮ ዘዴን መጠቀም ትችላላችሁ፣ ችግር የለውም። ይሄ 50-10ን መጠቀም ትችላላችሁ ማለት ነው። ይሄ ያው እረፍት እያደረጋችሁ እንድትከልሱ የሚረዳችሁ ዘዴ ነው ማለት ነው። ስድስተኛው ስቴፓችን የሚሆነው ደግሞ ይሄ እስካሁን ድረስ የከለስነውን የምንከልሳቸውን የምንከታተልበት ነው ማለት ነው።
ሁሌም ከመተኛታችን በፊት ይሄንን ቼክ ሊስት እያየን ማረጋገጥ አለብን ማለት ነው። ይሄንንም ቼክ ሊስት የቴሌግራም ቻናል ላይ ስለማስቀምጥላችሁ ሄዳችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። በዚህ ቼክ ሊስት ላይ እያንዳንዱን ቶፒኮችን ከዘረዘርን በኋላ የቱን እንዳነበብን ምን ያህል እንደጨረስን እያንዳንዱን ቼክ የምናደርግበት ነው ማለት ነው። ይሄም ደግሞ የቀረንን ፓርት የቱን ማንበብ እንዳለብን ግልጽ አድርጎ የሚያሳየን ቼክ ሊስት ነው ማለት ነው። ይሄንን ቼክ ሊስትም እንዳልኳችሁ የቴሌግራም ቻናል ላይ ታገኙታላችሁ። እሱን ገብታችሁ ዳውንሎድ አድርጎ ፕሪንት ማድረግ ትችላላችሁ፣ በእጃችሁ መሳል ትችላላችሁ። ይሄም በጣም የሚጠቅማችሁ ነው ማለት ነው። ሰባተኛውና የመጨረሻችን ስቴፕ የሚሆነው ደግሞ ራሳችንን መፈተን ነው ማለት ነው። በምንከለስበት ጊዜ ያለፉ ጥያቄዎችን ልንከለስ እንችላለን፣ ወይም ደግሞ ጥያቄ አውጥተንም ልንጠቀም እንችላለን። ይሄ ራሳችንን ቴስት በምናደርግበት ጊዜ ያለንን አቅም እንረዳለን፣ የቱ ጋር ድክመት እንዳለብን፣ የቱ ጋር ደግሞ የትኛው ጥንካሬ እንዳለብን፣ የትኛው ሞር ማንበብ እንዳለብን ያሳየናል ማለት ነው። ራስን ቴስት ማድረግ በጣም ቤስት ወይ ነው ማለት ነው። ራሳችን እንዴት እንፈተናለን ካላችሁ 3 መንገዶች አሉ። አንደኛው ያለፉ ጥያቄዎችን መፈለግ ነው። ሁለተኛው ደግሞ ጓደኛችሁን ጥያቄ አውጣልኝ ብላችሁ መጠቀም ትችላላችሁ። ሶስተኛው ደግሞ ኤአይዎችን መጠቀም ትችላላችሁ ለእናንተ ጥያቄ እንዲያወጡላችሁ ማለት ነው። እነዚህ ቀለል ያሉ 7 ስቴፖችን በመከተል ብቻ አሪፍ የሆነ ለፈተና የክለሳ ፕሮግራም ማውጣት ትችላላችሁ ማለት ነው። ቀደም የገለጽኩላችሁ እያንዳንዱ ማቴሪያል ደግሞ የቴሌግራም ቻናላችን ላይ ስላስቀመጥኩላችሁ ገብታችሁ እሱን ዳውንሎድ ማድረግ ትችላላችሁ ማለት ነው። አይ ቲንክ ይሄ ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ፣ ለምታውቋቸው ለሁሉም ሼር አድርጉ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ።